አንድ እጅግ በጣም ድንቅ የሆነ የወርልድ ካፕ ሂሮ ተጫዋች ደርሶኛል። ይህ ተጫዋች ከደረሰኝ ግን አሁን ወደ 10 ቀን ገደማ ሆነ። ቀኑ በጣም ቆይቷል። ለዛሬ ይዤላችሁ የመጣሁት ያኔ ተጫዋቹ በደረሰኝ ሰዓት ሪከርድ ያደረኩትን ቪዲዮ ነው። ቪዲዮ ስለቆየ በዚህ ቪዲዮ ላይ ብዙም ሪያክት ምናምን አናደርግ። እንዲያውም ጌም ውስጥ ራሱ ገብቼ ለመጫወት ስሞክር ወይም ሳይን ለማድረግ በጣም ተቸግሬ ነበር። አሁን ግን ኔትወርኩ ስለተስተካከለና ያንን ሪከርድ ያደረኩትን ቪዲዮ ይዤላችሁ መጥቻለሁ። ማን እንደደረሰኝ አብረን በቀጥታ ወደ ቪዲዮ እንለፍ። ከዛ በፊት ግን ላይክ እና ሰብስክራይብ ማድረጉ እንዳትረሱ። You straight down Earth from a bird's eye view. You should grow feathers and see this too. When you want to get off the darkest ground, but gravity pulls you straight down. ያው ቪዲዮ ላይ እንደምታዩት ዛሬ የደረሰኝ ተጫዋች ሚሊ ሲቪላር ነው። አሁን የደረሰኝ የ80 ሬትድ ካርዱ ነው። አንድ ሊንጉ 75 ሪያክሽኑ ደግሞ 77 ነው። ምንም የሚጠቅም ካርድ ስላልሆነ ወዲያው ነው የምሸጠው። ደግሞ በጣም ያናደደኝ ነገር ምን እንደሆነ ታውቃላችሁ? ጌሙ ላይ ካርዱ ሲታይ እሱ መሆኑ ሲታወቅ ብሎ ሰለብሬት ማድረጉ። ባለፈው ቪዲዮ ላይ የሮናልዶን ካርድ ነው የሚፈልገው ስል ኮሜንት ላይ ለምንድን ነው ሜሲን ያላልከው? ሜሲን ለምን አትፈልገውም እያላችሁ የጠየቃችሁ ልጆች አላችሁ። ነገር ግን የሜሲ ቁመት ሜትር ከ70 በመሆኑ በዴሌስ ጨዋታ ላይ ደግሞ በጣም አጭር። በዴሌስ ላይ ደግሞ አንዱና ዋነኛው ጠቃሚ ነገር ቁመት ነው። ቁመት በጨዋታ ውስጥ በጣም ትልቅ አድቫንቴጅ ስለሚሰጥ ብቻ ነው ሜሲን አላነሳሁት። በተጨማሪም ደግሞ እንደ ፔሪሲች፣ ሃማስ ሮድሪጌዝ እና ኬቨን ዴብሬን ያሉትን ተጫዋቾች ይፈልጋቸዋል። ነገር ግን አሁን ባለው ሁኔታ ቲም ውስጥ በጣም ብዙ ሱፐርስታሮች ስላሉ እነሱን በቡድን ውስጥ ማሰለፍና የማጫወት እድል በጣም ዝቅተኛ ነው። ለዛ ነው በጨዋታው ሁኔታ መሰረት ቁመቱ እጅግ በጣም የተመጣጠነውና 87 ሬት የተደረገው ሮናልዶ ብቻ ፈልጌ ነበር። አሁን ይህ የደረሰኝን ሲቪላር በቁመት ሮናልዶን ይበልጣል። ሲቪላር ሜትር ከ89 ነው፣ ሮናልዶ ደግሞ ሜትር ከ87። ግን በረኛ ለመሆን ይህ ቁመት አይበቃም። ዴሌስ ላይ በረኛ ኳስ በጥሩ ሁኔታ እንዲያደርግ ከተፈለገ ቁመቱ ቢያንስ ከሜትር ከ93 ወይም ከሜትር ከ95 ጀምሮ እስከ 2 ሜትር መሆን አለበት። ስለዚህ የሲቪላር ቁመት ለበረኝነትን የሚፈልገውን ያህል ረጅም አይደለም። እሺ፣ ከዛ ቀጥሎ ደግሞ እንደተፈጠረ ታውቃላችሁ? የ9 ቀኑን የክላን ሲዝን አልቆ ስለነበር የዛን ያገኙትን የክላን ፖይንት ዳይመንድና እኔ ጋር አስቀድሞ ነበር ዳይመንድ ጨምሬ ተጠቅሜ እንደገና ሞከርኩ። እውነቱን ለመናገር በዛ ሰዓት በጣም ነበር የተናደድኩት። ካልተሳሳትኩኝ ወደ 5 ወይም 6 የሚጠጉ ኤጀንቶችን ተጠቅሜ ነበር። እናንተም አይታችሁታል፣ ወደ 4 ምናምን ስጠቀም ማለት ነው። በቃ በዚህኛው ማይ ይሰጠኛል ብዬ አስቤ ነበር፣ ግን ማንንም ስላልሰጠኝ እና በሰዓቱ ደግሞ በጣም ተናድጄ ስለነበር ብዙም ደስ አላለኝም። ከዛ ግን ይሄ ሁሉ ልፋት ለኮናቴ ሲሆን በጣም ነበር የተናደድኩት። እሺ፣ ሌላው ደግሞ አንድ ነገር ልንገራችሁ። ይህንን ቪዲዮ ስቀርጽና ኤጀንቶቹን ስከፍት የነበረው በአንድ ሰዓት ወይም በተመሳሳይ ጊዜ አልነበረም። እያጠራቀምኩኝ አንዴ ሞክራለሁ፣ ከዛ ደግሞ ቆይቼ እንደገና ሞክራለሁ፣ እናም ከዛ በኋላ እንደገና ሞክራለሁ። ያው እንደምታዩት ያ የወርልድ ካፕ ሂሮ ሲመጣ ኤጀንት ስንከፍት አኒሜሽኑን ታውቁታላችሁ ብዬ አስባለሁ። በቃ በዛ ሰዓት ሮናልዶ ደረሰኝ ብዬ በጣም ደስ ብሎኝ ነበር። ነገር ግን ስልኩን ሳየው የደረሰኝ ማን ቢሆን ጥሩ? እንደምታዩት ኬለር ናቫስ ነው የደረሰኝ። እውነቱን ለመናገር ናቫስ በሪል ወርልድ ላይ ከኮስታሪካ ጋር በ2014 ወርልድ ካፕ ላይ እጅግ በጣም አስደናቂ ሴቮችን ነበር ሲያደርግ ነበር። ማድሪድ ቤትም ቢሆን ምን ያህል ድንቅ ጨዋታዎችን ሲያደርግ እንደነበር ሁላችንም የምናውቀው። ነገር ግን እኔ በዴሌስ ጨዋታ ታሪኬ እንደዚህ አይነት ደካማ በረኛ ይቻላል። እንደውም ቅድም ያሳያችሁ ሲቪላር ለእኔ ከናቫስ በጣም ይሻለኛል። እንደዚህ እንድናደድ ያደረገኝ አንደኛውና ዋነኛው ነገር ቁመቱ። የናቫስ ቁመት ሜትር ከ85 ነው። ስፒዱ 67 አካባቢ ቢሰጠውም ለበረኛ መጥፎ የሚባል አይደለም። ካልተሳሳትኩኝ ደግሞ ሪያክሽኑ 84 ሲሆን አንድ ሊንጉ ደግሞ 81 ነው። ነገር ግን በስታትስ ደረጃ ይህንን ያህል ይሰጠው እንጂ ጌሙ ላይ ስጫወት ግን ምንም ፐርፎርም አያደርግም። በጣም ሙትት ያለ ካርድ ነው። እኔ ራሴ ላይ በላይ ገብቼ ወደ 3 ወይም 4 ጨዋታ ሞክሬበት ነበር። ኳስ ሲመታበት እየቆጠርኩ ነበር። ወደ ጎል ከተመቱት 11 ሹቶች ውስጥ የመለሰው 2ቱን ብቻ ነበር። ምንም ነገር አይመልስም። እኔ ሁልጊዜ የምጠቀመው ቲቦ ኩርቷ ነው። ከ10 ሺህ ጨዋታ በላይ በኩርቷ ተጫውቻለሁ። ኩርቷ ጋር ሹት ሲመጣ ወዲያውኑ ሪያክት አድርጉ ኳሷን ቀጥታ ነው የሚይዛት። የሚያናድደው ነገር ደግሞ ይህ ሰው በእውነተኛ ዓለም እጅግ ምርጥ በረኛ ሆኖ እያለ የኤፍቲጂ ዲቨሎፐሮች ለምን ጨዋታው ላይ እንዲህ እንደሚያደርጉ ሊገባኝ አልቻለም።
ቁመቱ አጭር መሆኑን ካወቁ ያንን በሌላ ስታት ማካካስ ነበረባቸው። በእውነተኛው ዓለም ላይ ያንን ሁሉ አስደናቂ ሴት እያሳየን ጌሙ ላይ ግን ምንም እንዳይረባ አድርገው መስራታቸው በጣም ነው የሚያሳዝነው። ይህንን ቪዲዮ ስክሪን ሪከርድ አድርጌ ከሆነ እዚህ ላይ ያስቀምጥላችኋል፣ እናንተም ታዩታላችሁ። እኔ እውነቱን ለመናገር ለፕሮ ተጫዋቾች ይህንን ካርድ በቤስት ኢሌቨናችሁ ውስጥ ኤአዩ ሊመርጥላችሁ ይችላል። እናንተ ግን በፍጹም እንዳታጫውቱት። ገና ጨዋታውን ለጀመራችሁና ብዙ ኤክስፒሪንስ የሌላችሁ ግን ለጊዜው ቲማችሁን ኬሪ ያደርግላችኋል፣ አሪፍ ነው። ነገር ግን ኤክስፒሪንስ ላለውና ዴሌስን በደንብ ለሚጫወት ሰው ይሄ ካርድ በጣም የሚደብር ካርድ ነው። ቪዲዮ ላይ እንደምታዩት ይህንን የናቫስ ካርድ እዛው ከደረሰኝ በኋላ ማክስ እያደረግኩት ነበር። ስታቱ ማክስ ሲሆን እንዴት እንደሚመስል ታዩታላችሁ። ግን ቅድም እንደነገርኳችሁ ማክስ ቢሆንም ምንም ሊጠቅመኝ አልቻለም። ሌላው ደግሞ ኮመንት ላይ ብዙ ጀማሪዎች እየጻፋችሁልኝ አይደለም። እኔ ግን ለጀማሪዎች ይጠቅማል ብዬ አንድ አዲስ አካውንት ከፍቼ ነበር። በዛ አካውንት ላይ እንደገና ሌላ የወርልድ ካፕ ሂሮ ተጫዋች ደርሶኛል። እዛ አካውንት ላይ እንዴት መጫወት እንዳለባችሁ ስቴፕ ባይ ስቴፕ ቪዲዮ ሰራላችኋለሁ ብዬ ነበር። እስካሁንም ዝም ያልኩት ኔትወርክ ስላልሰራልኝ ብቻ ነው። አሁን ግን ቢያንስ 10-15 ሰው ኮመንት ላይ ገብቶ ለቢግነሮች የሚሆነውን ቪዲዮ ስራልኝ ብላችሁ ከጻፋችሁልኝ ቪዲዮን እንደምትፈልጉት አድርጌ ይሰራላችኋል። እውነቱን ለመናገር ግን አሁን በዚህ ሰዓት ጌሙ በጣም እየሰለቸኝና እየደበረኝ ይመጣ። ናቫስ ካደረሰኝና ሜዳ ላይ ያለውን ሙትት ያለ ፐርፎርማንስ ካየሁ በኋላ መጫወት ራሱ በጣም እያቆምኩ። በናቫስ ፋንታ ያ የ84 ሬትድ የሆነው ፔሪሲች ቢደርሰኝ፣ ይሄ ደግሞ በጣም አሪፍ የሆነው ካይል ወከር ቢመጣልኝ ኖሮ በጣም ነበር ደስ የሚል። አሁን ኤጀንት እየሞከርኩ ነው፣ ግን የዚህ ጌም አልጎሪዝም እንደ ሰው ስሜት ቢኖረው በጣም አሪፍ ነው። እንደነገርኳችሁ አሁን በጣም መጫወት እየቀነስኩኝ ነው። ኢንተርኔት ብቻ በጥሩ ሁኔታ ከሰራልኝ ለእናንተ አሪፍ ቪዲዮዎችን ለመስራት ነው ያሰብኩት። በቅርቡ ደግሞ የወርልድ ካፕ ቬስ ተጫዋች ነበር እና ሙሉን አሸንፌያለሁ። እሱ ላይም ደግሞ ምርጥ ቪዲዮ ሰራላችኋለሁ። እናንተ ብቻ ተከታተሉ። ለማንኛውም ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። በኮመንት ላይ እንደምፈልጉ ከገለጻችሁልኝ ይዤላችሁ መለሳለሁ። እስከዛው ድረስ ሰላም ሁኑልኝ። ቻው።